ንጉሡ ዳንኤልን ሕልሜን የምትተረጉምልኝ አንተ ብልጣሶር ነህን? አለው። እግዚአብሔር እንጂ ምስጢርን የገለጠለት ይተረጉመዋል ብሎ ነብዩ ለናቡከደነጾር አምልኮተ እግዚአብሔርን ሰበከለት። በአልጋህ ላይ የሆነው ሕልምና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ካንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለ ነብዩ። ናቡከደነጾር አዲሷን ባቢሎን የመሰረተ የባቢሎንን ግዛት ከሜዲትራኒያን እስከ ፋርስ ያሰፋ ኃያል ንጉሥ ነበር። ከእርሱ በኋላ የሚመጣው ንጉሥ ማን እንደሆነ ሁል ጊዜ ያሳስበው ነበር። አንድ ቀን ይህን ሐሳብ እያሰላሰለ ያለ እንቅልፍ ወሰደው። በዚያን ጊዜ ይህን ሕልም እግዚአብሔር ገለጠለት። ነቢዩ ዳንኤል ይህንን ታላቅ ምስጢር ቢያውቅም እግዚአብሔር መሳሪያ አደረገኛል እንጂ ከሰው ሁሉ ተለይቼ የበቃው የነቃው ስለሆንኩ ተገለጠልኝ አላለም። ምንም እንኳን ንጉሥ ናቡከደነጾር ከሁሉም ጠቢባን 10 ጊዜ ትበልጣለህ ብሎ ቢያልቀውም ዳንኤል ግን ምስጋናውን ይገባኛል ብሎ አልተቀበለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበር፣ በፊትህም ቆሞ ነበር አለው ዳንኤል። እግዚአብሔር ይህንን ሕልም ለነብዩ ለዳንኤል ከማሳየት ይልቅ ለናቡከደነጾር የገለጸበት ምክንያት ነበረው። የመጀመሪያው ነብዩ ዳንኤል ቢያየው ኖሮ አይሁድ ብቻ አውቀውት በቀሩ ነበር። ነገር ግን ንጉሥ ናቡከደነጾር ስላየው አስማተኞቹ፣ መተተኞቹ፣ ከለዳውያኑ፣ ኮከብ ቆጣሪዎቹ፣ መኳንንቱና መሳፍንቱ ሁሉ የእግዚአብሔርን ዕቅድ የዳንኤልንም ክብር አወቁ። ሁለተኛው የንጉሡ ሕልም ክርስቶስ ዓለምን ለማዳን እንደሚመጣ የሚገልጥ ነው። ይህንን ደግሞ አሕዛብ ማወቅ አለባቸው። ስለዚህ ለእስራኤል በነቢያት የተገለጠውን ለአሕዛብ በሕልም ገለጠላቸው። ዳንኤል ቀጠለ። የዚህም ምስል ራስ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡ ነሐስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉ ሸክላ ነበር አለው። ለናቡከደነጾር የታየው ምስል የንጉሡን ዕውቀት መሠረት ያደረገ ነበር። በጥንቱ የታሪክ ትምህርት መሠረት ዘመናትን የወርቅ፣ የብር፣ የነሐስና የብረት ብሎ መክፈል የተለመደ ነው። ፋርሶች ደግሞ የሸክላ ዘመንን ይጨምሩ ነበር። ምስሉ ንጉሥ ናቡከደነጾር ያየው የተለያዩ ዘመናትን፣ ነገሥታትን የሚያመለክት ሕልም ነው። ሲያየው ግን እንደ አንድ ምስል ነው። ይህም ከዓለም መጀመሪያ እስከ ፍጻሜ ያለው በተለያየ ዘመን ቢመጣም በእግዚአብሔር ዘንድ ግን አንድ ዕቅድ ነው። በእግዚአብሔር አተያይ የዘመን ለውጥና ገደብ የለም። ከመነሻው እስከ መጨረሻው ያለውን ሁሉ አንድ ጊዜ ነው የሚያየው። ሁለተኛ፣ እያንዳንዱ ሥርወ መንግሥት በሌላው ውድቀት የሚመሰረት ነው። በባቢሎን ውድቀት ላይ የፋርስ መንግሥት፣ በፋርስ መንግሥት ውድቀት ላይ የግሪክ መንግሥት፣ በግሪክ መንግሥት ውድቀት ላይ የሮም መንግሥት ተመስርተዋል። ሁሉም ግን የእግዚአብሔርን ፍቃድ ሊጋፉ የሚፈልጉና እውነትን የሚጻረሩ ናቸው። የምስሉ ራስ ወርቅ ሲሆን እግሩ ግን ሸክላ ነው። ይህም ዓለም ከጊዜ ወደ ጊዜ እየቀለለና በመንፈስ እየደህየ በመንፈሳዊ ኃይልም እየተዳከመ እንደሚመጣ ያመለክታል። እያንዳንዱ ሥርወ መንግሥት በጠቅላላው ያለው ጠባይ ተነገረ እንጂ ስለ እያንዳንዱ የሥርወ መንግሥታት ጠባይ አልተገለጠም። ለምሳሌ ቂሮስ ንጉሥ ደግና ጠቢብ እግዚአብሔርንም የሚፈራ ነበር። የፋርሱ መንግሥት ግን በጠቅላላው ጠባዩ የተበላሸና የእውነት ጸር ነበር። እስራኤላውያን በተስፋ የሚጠብቁት ወደ ሀገራቸው ተመልሰው መንግሥት የሚመሰርቱበትን ጊዜ ነበር። ለንጉሥ ናቡከደነጾር በተገለጠው ሕልም ግን ከባቢሎን በኋላ ፋርስ፣ ከፋርስ በኋላ ግሪክ፣ ከግሪክ በኋላም ሮም እየተፈራረቁ ይገዙዋቸዋል እንጂ የዳዊትና የሰለሞን አይነት መንግሥት ለእስራኤል ተመልሶ አይመጣም። ስለዚህ ምድራዊውን መንግሥት ከመናፈቅ ይልቅ ትኩረታቸውን ወደ ወልደ እግዚአብሔር ዘላለማዊ መንግሥት እንዲያደርጉ ከተራራው ላይ የወረደው ድንጋይ ሁሉን ደምስሶ ዓለምን ሲሞላ አሳየው። የሕልሙ ዋና ዓላማ የመድኃኔ ዓለም የኢየሱስ ክርስቶስን መምጣት ለማመልከት እንጂ ታሪክ ለመዘገብ አይደለም። ስለሆነም ከእስራኤል ሳይሆን ከባቢሎናውያን ዘመን ጀመረ። በዚህ ሕልም ናቡከደነጾር የወርቅ ራስ ተብሎ ተገልጿል። ምክንያቱም ባቢሎንን ታላቅና ገናና ግዛት ያደረጋትና የእድገቷ ምክንያት እርሱ ነበርና ነው። እግዚአብሔር ናቡከደነጾርን የባቢሎን መስራች አላለውም። ነገር ግን እንደ አንድ ታላቅ ንጉሥ ብቻ ቆጥሮታል። ንጉሥ ናቡከደነጾር ይህች እኔ በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን የሠራኋት ታላቂቱ ባቢሎን አይደለችምን ብሎ ነበር። እግዚአብሔር ግን በፈቃዴ አስነሳሁ፣ በፈቃዴም ለዚህ ክብር አበቃሁ አለው እንጂ መሰረትካት አላለውም። ናቡከደነጾር በጦር ኃያል ነው፣ መሐንዲስ ነው፣ ግዛቱ ሰፊ ነው፣ ጥበበኛ ነው። ስለዚህም ወርቅ የሱ ምሳሌ ሆነ። በዚያ ዘመን የታላቅነትና የሀብት ምሳሌ ወርቅ ነበርና። ናቡከደነጾር ከነገሰ ከ90 ዓመታት በኋላ ባቢሎንን የጎበኘው ሄሮዶተስ በባቢሎን እጅግ ብዙ ወርቅ መመልከቱንና ሌሎች ብዙ ቁሳቁስንም ከንጹህ ወርቅ መሰራታቸውን ጽፏል።
ብር የሜዶንና የፋርስ መንግስታት ምሳሌ ነበር። ብር በመጽሐፍ ቅዱስ የሀብትና የማያቋርጥ ፍቅረ ነዋይ ምሳሌ ነው። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትንም የሚወድ ትርፉን አይጠግብም። ይህም ደግሞ ከንቱ ነው እንዳለ ጠቢቡ ሰለሞን። ብር የሚለው ቃል ገንዘብ ከሚለው ቃል ጋር ትርጉሙ አንድ ነው። ፋርሶች ከፍተኛ የሆነ የገንዘብ ፍላጎት ነበራቸው። የፋርስና የሜዶን መንግስታት ከአቅም በላይ የሆነ ግብር በህዝቡ ላይ በመጣል ብዙ ገንዘብ ሰብስበው ነበር። ነቢዩ ዳንኤል የንጉሱን ህልምና ፍቺውን እጅግ በተረዳና በረቀቀ ሁኔታ ለንጉሱ አስረድቶ ከጨረሰ በኋላ የተፈጠረውን ነገር መጽሐፉ እንዲህ በማለት ይነግረናል። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል መጽሐፉ። ራሱን እንደ አምላክ የሚቆጥረው ንጉስ ናቡከደነጾር ለዳንኤል ሰገደ። ናቡከደነጾርን የሚያህል ንጉስ በጦር ኃይልም ካልተንበረከከ በቀር ለማንም አይሰግድም። ለነብዩ ለዳንኤል ግን ሰገደ። ከኃይለ እግዚአብሔር በላይ ጦር የለምና። በእርግጥ ይህ የናቡከደነጾር መመለስ እንደ ፈርዖን ጊዜያዊ እንጂ ፍጹም መመለስ እንዳልሆነ በቀጣይ ታሪኩ ይታያል። ዳንኤል ናቡከደነጾርን ሊያስደስተው የሚችለውን ነገር አልነገረውም፣ የሚያሳዝነውን እንጂ። ይህም ቢሆን ነብዩ ዳንኤል እውነትን ይዞ በንጉሱ ፊት ቢቀርብ ፍርሃት አልታየበትም። ለኑሮውም ሲል ከእውነት አላዘነበለም። ለዳንኤል ሰገደ የሚለውን መተርጉማን ሲተነትኑት ህልሙ እውነት ነው፣ ትርጓሜውም የቀና ነው ብሎ ለእግዚአብሔር ሰገደ ብለው ወስደውታል። ይህም የእህሉን ቁርባን ዕጣንን የሚያቀርቡለት ዘንድ አዘዘ ያለው ነቢዩ ዳንኤልን እንደ አምላክ ቆጥሮት ሳይሆን ለዳንኤል አምላክ ይሰዋ ዘንድ ነው ካለው የአባ ሄሮኒመስ ትርጓሜ ጋር አንድ ነው። በሌላም በኩል እግዚአብሔር ላደረገለት ቅዱስ ክብር ይገባል ሲል ለነቢዩ ሰግዶለታል። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታት ጌታ የምስጢርም ገላጭ ነው ብሎ ተናገረ። ናቡከደነጾር ለነቢዩ ዳንኤል ህልሙን ከነትርጉሙ የገለጠለት አምላክ አማልክት እግዚአብሔር መሆኑን ተናግሯል። በዚህ እምነቱ ግን አልጸናበትም። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎን አውራጃዎች ሁሉ ላይም ሾመው፣ በባቢሎንም ጠቢባን ሁሉ ዋነኛ አለቃ አደረገው ይላል የነቢዩ የትንቢት መጽሐፍ። ነቢዩ ዳንኤል ለድሆች ዘመዶቹ ሲል የንጉሱን ስጦታ ተቀበለ። ነገር ግን ፍጹም መንፈሳዊ ነውና ዋጋውን ለእርሱ ብቻ ተቀብሎ አልቀረም። በጸሎት ተራድተውታልና ካገኘው ዋጋ ለሰለስቱ ደቂቃ አካፈላቸው። በዚህም በጸሎት የሚራዱንን አበው በገንዘባችን በጉልበታችንና በእውቀታችን መራዳት እንዳለብን አርአያ ሆነን። ዳንኤልም ንጉሱን ለመነ። እርሱም ሲድራቅንና ሚሳቅን አብድናጎብንም በባቢሎን አውራጃዎች ሥራ ላይ ሾማቸው። ዳንኤል ግን በንጉሱ በር ነበረ ይለናል መጽሐፉ። ከዚህ በኋላ የተፈጠረውን ታላቅ ክስተት ትንቢተ ዳንኤል በምዕራፍ 3 እንዲህ በማለት ይተርከዋል። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሆነውን የወርቅ ምስልን አሰራ ይለናል። የዚህን ታሪክ መነሻ የቤተ ክርስቲያናችን የትንቢተ ዳንኤል ትርጓሜ ሲገልጥ በነገሰ በ18 ዘመን በሰለስቱ ደቂቅ ቀናን ያሉ ሰዎች እርሱ ዘወርቅ ተብሎ የተተረጎመልህ አንተ ነህ እንጂ አሁንም 60 ክንድ ቁመት 6 ክንድ ደረቱ የሆነ ጣዖት በሐቅላ አዶራ ይቁም ብለህ አዋጅ ንገር፣ ሁሉም ለእርሱ ይሰግዳሉ አሉት ብለው ይተረጉሙታል። ይህንን ሐውልት ከወርቅ አሰርቶ እንዲያቆመው የገፋፉት የባቢሎን ጠቢባን መሆናቸውን ሊቃውንት ይተረጉማሉ። የባቢሎን ሕዝብ ሕልሙንና ትርጉሙን ሰምቶ የእስራኤልን አምላክ ከፍ ከፍ ማድረግ ስለጀመረ ያንን ለማዘናጋት ያደረጉት ነው ይላሉ። ናቡከደነጾር በሕልሙ ትርጉም ራሱ የወርቅ የተባለ አንተ ነህ ስለተባለ የወርቅ ምስልን አሰራ። በሌላም በኩል ናቡከደነጾር የእስራኤል አምላክ በሕዝቡ ሁሉ ዘንድ ሲከብር ተመልክቶ ሕዝቡ የባቢሎንን አማልክት ይንቃቸዋል ይተዋቸዋልም ብሎ ፈራ። ስለዚህም የወርቁን ምስል ሰራ ብለው የሚተረጉሙ ሊቃውንት አሉ። አንዳንድ የ20ኛው መቶ ክፍለ ዘመን ሐያሲያን ይህንን የሚያህል ጣዖት መገንባቱ ያውም በወርቅ መሰራቱ ነገሩን ከታሪክ ይልቅ አፈ ታሪክ ያስመስለዋል ይላሉ። ነገር ግን ሰማይ ጠቀስ ፎቅ ተሰርቶበት በነበረ ሀገር ይህንን መሳይ ሐውልት መስራት የሚገርም አይደለም። በሌላም በኩል ያንን የሚያህል ሐውልት እንዴት ከንጹህ ወርቅ ይሰራል ለሚለው ጥያቄ በአንድ በኩል ታሪክ ጸሐፊው ሄሮዶተስ ስለ ባቢሎን የወርቅ ሀብት ከተናገረው አንጻር የሚያስኬድ መሆኑን መተርጉማን ይስማሙበታል። በሌላ በኩል የወርቅ ቅብ ሜዳሊያ ወይም የወርቅ ሜዳሊያ እንደሚባለው ሁሉ ወርቅ ተቀብቶ ወይም ወርቅ ገብቶበት በመሰራቱ የወርቅ ምስል መባሉን የሚገልጡም አሉ። የሆነው ሆኖ የተሰራው ሐውልት በባቢሎን አውራጃ በዱራ ሜዳ ቆመ። ዱራ የሚለው ቃል በከለዳውያን ቋንቋ የተመሸገ ማለት ነው። ይህ ቅጽል የተቀጸለላቸው ብዙ ቦታዎች አሉ። በመሆኑም በእርግጠኝነት ቦታውን ዛሬ ላይ ለመለየት አልተቻለም። ነገር ግን በባቢሎን ግንብ ውስጥ ባለው ሜዳ መሆኑን ለመገመት ይቻላል። አንዳንድ የአርኪኦሎጂ ሊቃውንት ከባግዳድ ከተማ በስተደቡብ ምዕራብ 27
ከ7 ኪሎ ሜትር ርቀት ላይ ያለችው ቴልዴር መሆኗን ገምተዋል። ከዚህ በመቀጠል ንጉሱ የሀገሩን ባለስልጣናት ሁሉ ይሰበስቡ ዘንድ አዘዘ። በዚህ ጊዜ በባቢሎን አውራጃ ላይ የተሾሙት ሰለስቱ ደቂቅ በአዋጁ መሰረት መምጣታቸው አይቀርም። ለምን ወደ ጣዖት ቦታ መጡ ቢባል የመጀመሪያው ለምስክርነት ሲሆን ይህም ማለት የአምልኮ ጣዖትን ከንቱነትና የእግዚአብሔርን ክብር ለመመስከር ሲሆን፣ ሁለተኛው ለአርአያነት ነው። ይህም በምርኮ ላሉት እስራኤላውያን በሃይማኖታቸው እንዲጸኑ አርአያ ለመሆን ነው። ናቡከደነጾር 3 አይነት መንገዶችን ተጠቅሞ ለምስሉ ለማሰገድ ጥረት አድርጓል። የመጀመሪያው አዋጅ በማወጅ ነው። ይህ አዋጅ ከተራው እስከ ባለስልጣን ያሉትን የሚመለከት ነበር። በተለይም ባለስልጣናቱ ቀድመው በመስገድ አርአያ እንዲሆኑ ተገደዋል። ሁለተኛው ደግሞ የህዝቡን ልብ በሙዚቃ እያስደሰቱ በደስታ ስሜት ተውጠው ሳያስቡት እንዲሰግዱ ማድረግ ነው። ሶስተኛውና የመጨረሻው በማስፈራራት ወይም ወደ እሳት ትጣላላችሁ በማለት እንዲሰግዱ ማስገደድ ነበር። ስለዚህ በዛ ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዘፈኑን ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ፣ ንጉሡ ናቡከደነጾር ላቆመው ለወርቅ ምስልም ሰገዱ ይላል መጽሐፉ። በዚያ የተሰበሰቡ ሁሉ ሰግደዋል። ነብዩ ዳንኤል ቀድሞ ባገኘው ማዕረግ ምክንያት በጉዳዩ ላይ እንዲሳተፍ የተጠየቀ አይመስልም። ከለዳውያን በናቡከደነጾር ትእዛዝ ከመጣው ሞት ያዳኗቸው ነብዩ ዳንኤልና ሰለስቱ ደቂቅ ናቸው። አሁን ግን እነዚሁ ከለዳውያን ሰለስቱ ደቂቅን ለሞት በታዘዘ አዋጅ ሊያስገድሏቸው መጡ። የሰለስቱ ደቂቅ በባቢሎን አውራጃ ስራ ላይ መሾም ከለዳውያንን አላስደሰታቸውም ነበር። በአንድ በኩል እነርሱ ያላወቁትን ህልምና ትርጓሜ ዳንኤል ማወቁ፣ በሌላ በኩል የሰለስቱ ደቂቅ መሾም፣ በመጨረሻም የእስራኤል አምላክ የእግዚአብሔር ስም በባቢሎን ከፍ ከፍ ማለት ለከለዳውያኑ ራስ ምታት ሆኖባቸዋል። በመሆኑም ንጉሥ ናቡከደነጾር የወርቅ ምስል እንዲሰራ መከሩት። ሰለስቱ ደቂቅ ከባለስልጣናቱ ጋር ቆመዋል። ይሰግዳሉ ወይስ አይሰግዱም የሚለውን ለማወቅ ብዙዎች በጉጉት ይጠብቋቸው ነበር። ስለዚህም አለመስገዳቸው ሲታወቅ ወዲያውኑ ለንጉሱ ተነገረው። በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሱ ለናቡከደነጾርም ተናገሩ። እንዲህም አሉ፣ ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ። ተደፍቶም የማይሰግድ በሚነድ እሳት እቶን ውስጥ ይጣል ብለህ አዘዝክ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብደናጎ የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቅ ምስል አይሰግዱም ብለው ከሰሷቸው። ናቡከደነጾር በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎብንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሱ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብደናጎብ ሆይ አምላኬን አላመለካችሁ፣ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው? ብሎ ተናገራቸው። ናቡከደነጾር እግዚአብሔርን ረስቷል። ምስጢር የገለጠለትን እግዚአብሔርን ዘንግቶታል። ስለዚህ ከእጄ ማን ያድናችኋል ብሎ እግዚአብሔርን ተገዳደረ። ሲድራቅና ሚሳቅ አብደናጎብም መለሱ፣ ናቡከደነጾር ሆይ በዚህ ነገር እንመስል ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው እቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን እርሱ ባያድነን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ሰለስቱ ደቂቅ በሁሉም መንግስታዊ ሥራ ለንጉሱ ታዘው ነበር። በሃይማኖት ጉዳይ ሲሆን ከእግዚአብሔር የሚለያቸው ሲሆን ግን እንቢ አሉ። ነብዩ ዳንኤል በዚህ ጊዜ ስሙ ለምን አልተጠቀሰም ለሚለው ሊቃውንተ ቤተ ክርስቲያን ልዩ ልዩ መልስ ሰጥተዋል። የመጀመሪያው ምናልባት ከከተማ ውጭ ይሆናል የሚል ሲሆን፣ ሌላው ነብዩ ዳንኤልን እንዳያሳጡት ንጉሱን ፈርተው መልሶ ያስቀጣናል ብለው ይሆናል የሚሉም አሉ። ሶስተኛው ደግሞ መጀመሪያ ሰለስቱ ደቂቅን ካስገደሉ በኋላ ወደ ዳንኤል ሊዞሩ አስበው ቅርንጫፉን መልምሎ ግንዱን እንደመቁረጥ የሚለው ሲሆን፣ አራተኛው ደግሞ ምናልባት ንጉሱ ዳንኤልን እንደ አምላክ በመቁጠሩ ከምስሉ እኩል አይቶት የዳንኤልን አለመስገድ ከጥፋት ስላልቆጠረው ነው የሚሉም አሉ። የዚያን ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብደናጎብም ላይ ቁጣ ሞላበት፣ የፊቱም መልክ ተለዋወጠባቸው። እርሱም ተናገረ፣ የእቶን እሳትም ይንደድ፣ ከነበረውም ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብደናጎብንም ያኖሩ ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላኑን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊያቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸውም ጋር ታስረው በሚነደው በእቶን እሳት ውስጥ
ተጣሉ ይለናል ትንቢተ ዳንኤል። በጥንት ዘመን የማቃጠያ ቦታ ከሸክላ ወይም ከሌላ እሳት ከማያስገባ ነገር የሚሰራ ነበር። ከስር ጉድጓድ ይሆንና በር ይበጅለታል፣ በውስጡም እሳት ይነዳል። ሰለስቱ ደቂቅን የጣሏቸው በዚያ ውስጥ ነበር። ሦስቱም አልፈሩም። እንዲያውም መዝሙረ ሰለስቱ ደቂቅን እየዘመሩ ይዞሩ ነበረ። ከዚህ በኋላ የሆነው ከመጽሐፉ ላይ እንደሚከተለው ይነበባል። የዚያን ጊዜም ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎችንም 3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ 4 ሰዎችን አያለሁ፣ ምንም አላቆሰላቸውም፣ የአራተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰ። ናቡከደነጾር 3 ነገሮችን አስተውሏል። የመጀመሪያው ሰለስቱ ደቂቅ በመዝሙር ፈጣሪያቸውን ሲያመሰግኑ ሰምቷል። ሁለተኛው እሳቱ በወጣቶቹ ላይ ምንም ጉዳት እንዳላደረሰባቸው አስተውሏል። ሦስተኛው ሰው ያልሆነ ፍጡር አብሯቸው መኖሩን አውቋል። ናቡከደነጾር በእሳቱ ምድጃ በር በኩል ሆኖ ሁኔታውን ይከታተል ነበር። ለማንም ያልተገለጠውን ምስጢር የገለጠላቸው አምላክ እንዳሉት ያድናቸው ይሆን ብሎ መጨረሻቸውን ለማወቅ የጓጓ ይመስላል። ሰለስቱ ደቂቅ እንደተናገሩት አምላካቸው መልአኩን ልኮ ከሚነደው እቶን እሳት አድኗቸዋል። ናቡከደነጾር በተፈጸመው ተአምር ስለተመሰጠ የሚከተለውን አዋጅ አወጀ። መልአኩን የላከ ከአምላካቸውም በቀር ማንም አምላክን እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎ አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብድናጎ አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅንና ሚሳቅን አብድናጎብንም በባቢሎን አውራጃዎች ውስጥ ከፍ ከፍ አደረጋቸው። ናቡከደነጾር ሰለስቱ ደቂቅን ያዳናቸው የእግዚአብሔር መልአክ መሆኑን መስክሯል። ሃይማኖተ እስራኤልን በባቢሎን ምድር አወጀ። ሰለስቱ ደቂቅንም አከበራቸው። እግዚአብሔር በስማቸው ተጠራ። በሲድራቅ በሚሳቅ በአብድናጎብ አምላክ ተብሎም ተነገረ። ግንቦት 10 ቀን የሚነበበው ስንክሳር በዚህች ዕለት የቅዱሳን ጻድቃን የሰለስቱ ደቂቅ የአናንያ፣ የአዛርያ፣ የሚሳኤል የዕረፍታቸው መታሰቢያ ነው ይላል። ስንክሳራችን እንደሚገልጠው ደግሞ ያረፉት ከነቢዩ ዳንኤል በፊት ነው። ባረፉበት ዕለት በባቢሎን ታላቅ ንውጽውጽታ ሆኗል ይለናል። ከሰለስቱ ደቂቅ ሞት በኋላ የቀጠለውን የዳንኤልን ታሪክ ከዚህ በማስቀጠል ደግሞ እንመልከት። አሁን የወርቁ ዘመነ መንግስት ተፈጽሞ የብሩ ዘመን ሊጀመር ነው። ነቢዩ ዳንኤል አርጅቷል። የእስራኤል መመለሻ ዘመን ይበልጥ ተቃርቧል። መጽሐፉ እንዲህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ ይለናል። በዚህ ዘመን የነበረው ንጉስ ዳርዮስ ይባላል። ዳርዮስ ስለ ነቢዩ ዳንኤል ሰምቷል። ስለዚህ በብልጣሶር ዘመን ከተገፋበት ቦታ መልሶ በመንግስቱ አለቆች ላይ ሾመው። ነቢዩ ዳንኤል ክብርና ጠላት ያልተለየው ሰው ነው። ክብርና ጠላት አይለያዩም። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም ይላል መጽሐፉ። አንድ ተርጓሚ ተግባሩን ሲያከናውን የሳታቸው ወይም የፈጸማቸው ስህተቶች ካሉ ብለው ጥቃቅን ነገሮችን ፈለጉ። ነገር ግን አላገኙም። ንጉሡ እንዳረጋገጠው ጠንካራ አገልጋይ ብቁና ታማኝ ነው ብሏል። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት። ንጉሥ ዳርዮስ ሆይ 1000 ዓመት ንገስ። የመንግስቱ አለቆች ሁሉ፣ ሹማምንቶችና መሳፍንት፣ አማካሪዎች፣ አዛዦች ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ይጣል። የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሥ ዳርዮስ ጽሕፈቱንና ትእዛዙን ጻፈ ይላል መጽሐፉ። ልመና መለመን ወንጀሉ ምንድነው? ነገር ግን ለንጉሡ ያሰቡ መስለው ካንተ በቀር ሌላ እንዳያደርግ አውጅ አሉት። ንጉሡም እርሱን ያከበሩት ስለመሰለው እሺ ብሎ ተቀበለ። ከዚህ ቀጥሎ የሆነው እንዲህ ነው። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበር በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣
አመሰገነም። ከሳሾቹ ዳንኤል የሚጸልይበትን ሰዓት ያውቁታል። አይሁድ በቀን 3 ጊዜ መጸለይ ልማዳቸው ነበር። ጠዋት የነግህ መስዋዕት ሲሰዋ፣ በ9 ሰዓት በሰርክ መስዋዕት ጊዜና በፀሐይ መግቢያ ጊዜ። እነዚያም ሰዎች ተሰባስበው ዳንኤል በአምላኩ ፊት ሲለምንና ሲጸልይ ያገኙት። ወደ ንጉሱም ቀርበው ስለ ንጉሱ ትእዛዝ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፍክምን? አሉት። ንጉሱም መልሶ ነገሩ እንደማይለወጥ እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሱ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናን ይለምናል እንጂ አንተ የጻፍከውን ትእዛዝ አይቀበልም አሉት። ንጉሱም ይህንን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። የዚያን ጊዜም እነዚያ ሰዎች ወደ ንጉሱ ተሰብስበው ንጉሱን ንጉሥ ሆይ ንጉሱ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። አባ ሂሮኒመስ እንዳለው ንጉሱ የሰዎቹን ፍላጎት አውቆባቸዋል። ነብዩ ዳንኤልን ለመጉዳት ያደረጉት ነው። ጠላቶቹም የንጉሱን አዝማሚያ ተረድተዋል። እስከ ፀሐይ መጥለቅ እህል ሳይቀምስ ዳንኤልን ወደ ሞት ፍርድ እንዳይወስዱት ለማሳመንና ሐሳባቸውን ለማስለወጥ ተግቷል። ንጉሱ አዋጁን ሊለውጠው አይችልም። ሰዎቹም ዳንኤልን ሲጸልይ ተመልክተው ክሱን መሰረቱ። የንጉሱን ሁኔታ ከግምት ማስገባት አልፈለጉም። ሕጉ በዳንኤል ላይ ተፈጻሚ እንዲሆን መገፋፋት ቀጠሉ። ሊያድነው ፀሐይ እስኪገባ ደከመ ያለውን ምናልባት ከአዋጁ ቃል ዳንኤልን ነፃ የሚያወጣው እንዳለ የሕግ ሙያተኞች እንዲመረምሩት አደረገ ብሎ አንድ ተርጓሚ ገልጦታል። መጽሐፉ እንዲህ ይቀጥላል። የዚያን ጊዜ ንጉሱ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ። ዳንኤልንም ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓዱ አፍ ላይ ገጠሙበት። ንጉሱም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሱም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ ይላል። ንጉሱ ሳያስበው ባወጀው አዋጅ ራሱ አዘነ። እንዳይለውጠው የፋርስና የሜዶን ሕግ ሆነበት። ስለዚህ በስውር ዳንኤልን እንዳያጠቁት በቀለበቱ አተመው። ሌሊቱን ሙሉ ሲጨነቅና ሲያስብ እህል ሳይቀምስም አደረ። ትርጓሚያችን ሲከራከርለት አይተዋልና ያድነዋል ብለው ሰክተው መኳንንቱ በቀለበታቸው አተሙት። ሲከራከሩበት አይተዋልና ያስገድሉታል ብሎ ንጉሱ በቀለበቱ አተመው ይላል። በነጋውም ንጉሱ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሱም ተናገረ። ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ጉድጓድ ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሱን ንጉሥ ሆይ 1000 ዓመት ንገስ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ፣ እነርሱም አልጎዱኝም አለው። ንጉሱ ውስጣዊ ስሜቱን በማልቀስ ገለጠ። ንጉሳዊ ክብሩን በምርኮኞቹ ላይ ያለውን ጌትነትና በዳንኤል ላይ ያለውን ስልጣን ወደ ጎን ተወው። ከሌሎች ጣዖታት ለመለየት እግዚአብሔርን ሕያው አምላክ ሲል ጠራው። እነዚያ የሙታን ጣዖታት ናቸውና የእግዚአብሔርን ካህሊነት አልተጠራጠረም። ያለማወላወልም ይሄንን ተናገረ። ዳንኤልን በደህና ቢያገኘው በመሳፍንቱ ላይ ይቆጣ ዘንድ ይላል አባ ሂሮኒመስ ሲተረጉመው። ነብዩ ዳንኤል መልሱን የጀመረው ንጉሥ ሆይ 1000 ዓመት ንገስ በማለት ነበር። ዳንኤል ንጉሱን አከበረው፣ አስቀድሞ ንጉሱ ዳንኤልን አክብሮታልና። ስለዚህም 1000 ዓመት ንገስ አለው። የዛን ጊዜም ንጉሱ እጅግ ደስ አለው። ዳንኤልንም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ። በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሱም አዘዘ። ዳንኤልንም የከሰሱ እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውንም ሁሉ ሰባበሩ ይላል የትንቢቱ መጽሐፍ። ዳንኤል መንፈሳዊ ልዩ የቅድስና ሕይወትን የሚኖር ሰው ነው። 3ቱ ጓደኞቹም የቅድስና ሕይወትን እንዲኖሩ አስችሏል። ወገኖቹን በምርኮ ጊዜ በባዕድ ሀገር አገልግሏል። ስለሚመጣው መሲህ ስለ ኢየሱስ ክርስቶስ ትንቢትን ለአሕዛብ ነግሯል። በምርኮ በሰው ሀገር እያለም ያለምንም ማመንታትና ሰበብ መፍጠር እግዚአብሔርን አገልግሏል። እውነተኛ የእግዚአብሔር ሰው ማለት ይህ ነው። ነብዩ ዳንኤልን ሳይነኩት ያደሩት አናብስት ጥፋተኞቹን ሰዎች ግን ገና በአየር ላይ ያሉ ቀለቧቸው። አናብስቱ በኋላ የተወረወሩትን ባይቀልቧቸው ኖሮ ዳንኤልን ያልነኩት ስለጠገቡ ነው በተባለ ነበር። ነገር ግን ነብዩ ያደረው ከተራቡ አናብስት ጋር መሆኑ በዚህ ታወቀ። በጥንት የምስራቃውያን የፍትህ ሥርዓት ፍርድ ሲሰጥ ሚስቶችና ልጆችንም የፍርዱ መፈጸሚያ ማድረግ ልማድ ነው። የዚህ ምክንያቱ በደሉን ከምንጩ ነቅሎ ለመጣል ነው የሚል አስተያየት አለ።
እዚያም ጊዜ ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖች አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ጻፈ፣ እንዲህም አለ። ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው። ግዛቱም እስከ መጨረሻ ድረስ ይኖራል፣ ያድናል፣ ይታደግማል። በሰማይና በምድርም ተአምራቱንና ድንቁን ይሰራል። ዳንኤልንም ከአንበሶች አፍ አድኗል አለ ንጉሡ በአዋጁ። ዳርዮስ አዋጅ ከናቡከደነጾር ይልቅ የጠነከረ ነው። ለእግዚአብሔር መሰጠት ያለበትን ክብር፣ የእግዚአብሔርን ማንነት፣ ስራውንና ታዳጊነቱን ሁሉ አካቷል። ዳርዮስ እግዚአብሔርን የዳንኤል አምላክ ብሎ ጠርቶታል። እግዚአብሔር የአብርሃም አምላክ የይስሐቅ አምላክ እንደተባለ የዳንኤል አምላክም ተባለ። ይህም ዳንኤል በዳርዮስ መንግስት በፋርሳዊው በቂሮስ መንግስት ኑሮ ተቃናለት እንዲል መጽሐፉ። ነቢዩ ዳንኤል በናቡከደነጾር ጊዜ በቤተ መንግስት የተከበረ